ይገርማል። ይነቃቸው ቃሲም ዛሬ የለቀቀውን ቪዲዮ አይታችሁታል? በማርያም ወደ ውጭ ሀገር እንዴት ብላችሁ ነው የወጣችሁት? በህጋዊ መንገድ ሳልንገላታ መሄድ እፈልጋለሁና ንገሩኝ እያለ ነውና ይሄንን አይነት ቪዲዮ የሰራው ደግሞ አብዛኛው የኢትዮጵያ ህዝብ ሾርት ሚሞሪ ስለሆነ ዛሬ ላይ የሚነገረውን ነገር እንጂ የሚሰማው ትላንት እነዚህ ሰዎች ምን ሲሉ ነበረ ብሎ የሚያስተውል አካል የለምና ከዚህ ቪዲዮ ጋር በተያያዘ የምነግራችሁ ነገር አለ። መጀመሪያ ምን ብሎ ነበር የሚለውን ግን እቺን ቪዲዮ በተወሰነ መንገድ እንመልከት። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስኪ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበትን መንገድ እስቲ ጠቁሙ። ከምንም አታገናኙት፣ ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት እስቲ ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢል አይ ነው ቢል ምናምን እንደሚያሳድ ኑሮ በሀገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር ምንድነው ታውቃላችሁ? እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። ለራሱ ሲሆን ወደ ውጭ ሀገር እንዴት እንደሚወጣ አያውቅም፣ ግራ ገብቶታል። ሌሎችን ግን ለማስበላት ሲሆን ገንዘብ ሲከፈለው ግን ምን ብሎ ማስታወቂያ ሲሰራ እንደነበር ደግሞ እስኪ ይህንን ቪዲዮ ተመልከቱ። በነገራችሁ ላይ ያለ ምንም እንግልት ህጋዊ ዶክመንት አስይዘው እዚሁ በዱቤ የሚልኩ አንድ ድርጅት አስተዋውቃችሁ። የጉዞ አማካሪ የግል ድርጅት ናቸው። 80% የዱቤ አገልግሎትን አመቻችቶልናል። ሃንጋሪ፣ ኦስትሪያ፣ ፊንላንድ ወዴት መሄድ ይፈልጋሉ? የሚፈልጉትን ሀገር በትክክለኛ የሥራ ዕድል አመቻችቶ ያውም በጥሩ ክፍያ 80% ዱቤ አዘጋጅተው ኑ ይላል። በተጨማሪም ከባንክ ጋር ነፃ ብድር የሚፈልጉ ካሉ ውል አዘጋጅተው ይጠብቋቸዋል። እጅግ በጣም ለየት የሚያደርገው ደግሞ በ45 ቀን ውስጥ ቪዛው እጃችሁ ላይ መድረሱ ብቻ ነው። በተጨማሪም አከፋፈሉ እጅግ በጣም ቀላል ነው። 80% የብድር አገልግሎት ስናመቻች 20%ን ደግሞ ለሚከፍሉት ቼክ ዋስትና እንሰጣለን። 100% የተረጋገጡ ህጋዊ ጉዞዎችን እኛ ጋር ያገኛሉ። ይጎብኙን ይላል። እድሎን ይጠቀሙበት። እዚህ ጋር ግን ወደ ተለያዩ ሀገራት መሄድ ለሚፈልጉ ሰዎች እንዴት መሄድ እንደሚችሉ ማስታወቂያ እየሰራ ነበር። አያችሁ፣ እንደነዚህ ያሉ ሰዎች ገንዘብ ሲከፈላቸው ገንዘባቸውን እንጂ የሚያዩት ስለዛኛው ሰው ህይወት ምንም አያገባቸውም። እሱ በሰራው ማስታወቂያ ግን የስንት ሰውን ህይወት አበላሽቷል፣ የስንት ወጣትን ተስፋ አጨልሟል። ከዚህ በፊት ሁሉም ሰው የዘራውን ነው የሚያጭደው የሚባለው ለዚህ ነው። አየ፣ ልክ ዛሬ ላይ እሱ ሲጨንቀው እንዴት ነው ወደ ውጭ ሀገር መውጣት የሚቻለው ብሎ ደግሞ ሰው ይጠይቃልና ላንተም ሆነ ለመሰሎች መናገር የምፈልገው ነገር ቢኖር ሁሉም ሰው አንድ አይነት እንዳይመስላችሁ። በእናንተ አስተሳሰብ የኢትዮጵያ ህዝብ ሾርት ሚሞሪ ነው፣ ዛሬ ያወራ ነው ነገ ይረሳዋል ብላችሁ እዚህ መጣችሁ ህዝቡ ላይ የምትቀራረጹት ነገር አለና በነገራችን ላይ ይሄ ልጅ አሁን ያሰማዋችሁን አይነት ማስታወቂያ ሲሰራ አንድ ማስታወቂያ ብቻ አይደለም የሰራው፣ ሌላም ደግሞ ወደ ዱባይ መሄድ የምትፈልጉ ብሎ እንዲም ብሎ ተናግሮ ነበር። ያው እኔ ሁልጊዜም ሳወራ በመረጃና በማስረጃ ስለሆነ ይሄንን ቪዲዮ እስኪ ትንሽ ተመልከቱት። 1 ሚሊዮን ኢትዮጵያውያን በዱባይ ስራ የማስቀጠር ዓላማ አለው። አሁን የስራ ልምድና የትምህርት ማስረጃ ሳያስፈልግ ትኬትና ቪዛን የሚችላችሁ ደግሞ ድርጅቱ ነው። ይህንን ያሳወቀው ኢቲጆ ሰማችሁ አይደለ? እነሱ ሌላ ሰው ወደ ውጭ ሀገር እንዴት እንደሚሄድ ይጠቁማሉ፣ ለራሳቸው ግን እንዴት ከሀገር እንደሚወጡ ግራ ገብቷቸዋልና አንድ የሚባል አባባል አለ፣ ጠንቋይ ለራሱ አያውቅም እንደሚሉትና በዚህ አጋጣሚ የኢትዮጵያ ህዝብ እንድታቁ የምፈልገው ነገር እዚህ ሶሻል ሚዲያ ላይ ታዋቂ ናቸው ምናምን ብላችሁ ገንዘባችሁን በእንደነዚህ ያሉ ሰዎች የምትበሉ ሰዎች ጥንቃቄ ልታደርጉ ይገባል። ይህንን ቪዲዮ መስራት የፈለግኩት እሱም ከዚህ በኋላ ላለው ህይወቱ እንዲማር ነው። ያለፈ ታሪኩን እያስታወሰ ለሚናገረው ነገር ኃላፊነት መውሰድ እንዲችል ነው። ዝም ብሎ እየመጣ ብቻ ትላንት እሱ በተናገረው ነገር ሌሎች ሰዎች እንደተጎዱ ረስቶ ዛሬ እሱ ጉዳት ሲያጋጥመው እስኪ መፍትሄ የሚሰጠኝ አካል ብሎ ቪዲዮ በሚሰራ ሰዓት የሌሎች ህመም በዚህ አጋጣሚ እንዲሰማው ብዬ ነው ይሄንን የነገርኳችሁ። በዛውም ደግሞ ሌሎቻችሁም እንግዲህ መጥተው ማስታወቂያ ሲሰሩ ከነዚህ ሰዎች ፐብሊክ ፊገር ናቸው፣ ብዙ ተከታይ ያላቸው ታማኒ ናቸው እያላችሁ ገንዘባችሁን እንዳትበሉ ይጠቅማችኋል ብዬ ነው ይህን ቪዲዮ እየሰራው። እኔ እንደምታውቁኝ ሶሻል ሚዲያ ላይ ላለፉት 8-10 ዓመታት አለሁኝ። ነገር ግን አንድ ቀን የግልም ሆነ የመንግስት ኮሜርሻል ማስታወቂያዎች ሰርቼ አይታችሁኝ አታቁም፣ ወይም በፔጅ ላይ አይታችሁ አታቁም አይደል? ያ የሆነበት ምክንያት ግን ማስታወቂያ የሚያሰራኝ አጥቼ አይደለም፣ ወይም ደግሞ እነሱ የሚከፍሉት ገንዘብ ሳይጠቅመኝ ቀርቶ አይደለም። ማስታወቂያ የሚያሰሩ ሰዎች ብዙ ብር ነው የሚከፍሏችሁ፣ ያጓጓል የሚሰጧችሁ ገንዘብ። እኔ ግን ዛሬን ሳይሆን መኖር የምፈልገው ፎር ዘ ፊውቸር ስለሆነ የወደፊቴን አስቤ ነው ምንም አይነት ማስታወቂያ እስከዛሬ ያልሰራሁት። ምክንያቱም እኔ ምክንያት ሆኜ ሌሎች
ሰዎችን አደጋ ላይ መጣል ስለማልፈልግ ኃላፊነት የሚሰማኝ ሰው ስለሆንኩኝ ከገንዘብ ሰላሜን ስለማስቀድምና ህሊናዬ ነፃ እንዲሆን ስለምፈልግ ምንም አይነት ማስታወቂያ ሶሻል ሚዲያ ላይ እስከዛሬ በህይወቴ አንድም ቀን ሰርቼ አላቅም። ሰርታል የምትሉ ሰዎች ካላችሁ ደግሞ ማምጣት ትችላላችሁ። ያው ከየትም ልታመጡ ስለማትችሉ ነው በኮንፊደንስ ይህንን የምላችሁና እንዲህ ሰውን ስናገር እኔ በጎን እያደረግኩኝ ሌላውን ለመምከር ፈልጌ እንዳልሆነ በዚህ አጋጣሚ እንድታቁት ነውና ሌሎች ሶሻል ሚዲያ ላይ ብዙ ተከታይ ያላችሁ ሰዎች ዛሬያችሁን ሳይሆን ነጋችሁን አስባችሁ መኖር እንድትችሉም ለእናንተ ምክር እንዲሆን ነው እንግዲህ ይሄንን ቪዲዮ እየሰራውላችሁ ያለሁት። አንዳንድ ሰዎች የሚሰጣቸውን ገንዘብ ብቻ እየተመለከቱ የማህበረሰብ ኃላፊነትን ወደዛ ጥለው በሚያደርጉት ነገር ብዙ አይነት አዘቅት ውስጥ ሲገቡ ከዚህ ቀደም አይታችሁ ታውቃላችሁ። እነ ሙሴ ሰለሞን፣ እነ ፊታውራሪ ወራሪ ሚኪ በሰሩት ማስታወቂያ ምክንያት ምን አይነት ችግር ውስጥ እንደገቡ የቅርብ ጊዜ ትዝታዎች ናቸው ብዬ አስባለሁ። እነ መንሱር ጀማልን ጨምሮ እንዲሁም ታላላቅ የሚባሉ እነ ሰራዊት ፍቅሬ ምናምን ታዋቂ የምትሏቸው ሰዎች የህዝብን ኃላፊነት ወደ ጎን ብለው ፊት ለፊት የተሰጣቸውን ገንዘብ ብቻ በማሰብ በሰሩት ነገር ብዙ አዘቅት ውስጥ ገብተው ስለነበረ ወንድማችንም እንግዲህ ዛሬ ላይ እንዲህ ብለ የጠየቀው የሆነ አይነት አጣብቂኝ ችግር ውስጥ ገብተ ሊሆን ይችላል። ነገር ግን እኔ ይህንን ቪዲዮ እየሰራው ያለሁት አንተ ላይ ለመፍረድ ወይም ደግሞ ያንተን ውድቀት ተመኝቼ ሳይሆን ትምህርት እንድትወስድና ለሌላ ጊዜም አስተውለህ መራመድ እንድትችል ምክር ቢጤ ልስጥ ብዬ ነው። ከዚህ ቀደም እንደምታውቀው በአንተ ዙሪያ ምንም አይነት ቪዲዮም ሰርቼ ማላክም፣ በግልም አንተዋወቅም፣ ሌላ ችግርም ስለሌለብኝ የቪዲዮ ዓላማ ግን አንተም ሆንክ ሌሎችም እኔ ሁልጊዜ የምሰራቸው ቪዲዮዎች ከሀቅና ከእውነት ጎን ነው የምቆመው። ማህበረሰቡን የሚያነቃና የሚያስተምር ነገር ነው ብዬ ካሰብኩኝ የትኛውንም ነገር አቀርባለሁ። ግን የማቀርበው ነገር ዝም ብዬ በስሜታዊነት ተነሳሽቼ ሳይሆን በማስረጃና በመረጃ አስደግፌ ነው የምለቀውና ላንተም እንዲሁም ላንተ መሰሎችም ትምህርት እንዲሆን ብዬ ነው ይሄንን ቪዲዮ የሰራሁት። እስኪ በዛሬ ቪዲዮ ዙሪያ እናንተም ሀሳብ አስተያየት ካላችሁ ከስር ኮሜንት ጻፉልኝ። እናንተው ይላ ነበርኩ። መልካም ጊዜ። ይገርማል። ይድነቃቸው ቃሲም ዛሬ የለቀቀውን ቪዲዮ አይታችሁታል። በማርያም ወደ ውጭ ሀገር እንዴት ብላችሁ ነው የወጣችሁት? በህጋዊ መንገድ ሳልንገላታ መሄድ እፈልጋለሁና ንገሩኝ እያለ ነው። እና ይሄንን አይነት ቪዲዮ የሰራው ደግሞ አብዛኛው የኢትዮጵያ ህዝብ ሾርት ሚሞሪ ስለሆነ ዛሬ ላይ የሚነገረውን ነገር እንጂ የሚሰማው ትላንት እነዚህ ሰዎች ምን ሲሉ ነበረ ብሎ የሚያስተውል አካል የለምና ከዚህ ቪዲዮ ጋር በተያያዘ የምነግራችሁ ነገር አለ። መጀመሪያ ምን ብሎ ነበር የሚለውን ግን እቺን ቪዲዮ በተወሰነ መንገድ እንመልከት። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስኪ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበትን መንገድ እስቲ ጠቁሙ። ከምንም አታገናኙት፣ ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት እስቲ ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢል አይ ነው ቢል ምናምን እንደሚያሳድድ ኑሮ በሀገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር ምንድነው ታውቃላችሁ? እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። ለራሱ ሲሆን ወደ ውጭ ሀገር እንዴት እንደሚወጣ አያውቅም፣ ግራ ገብቶታል። ሌሎችን ግን ለማስበላት ሲሆን ገንዘብ ሲከፈለው ግን ምን ብሎ ማስታወቂያ ሲሰራ እንደነበር ደግሞ እስኪ ይህንን ቪዲዮ ተመልከቱ። በነገራችሁ ላይ ያለ ምንም እንግልት ህጋዊ ዶክመንት አስይዘው እዚሁ በዱቤ የሚልኩ አንድ ድርጅት አስተዋውቃችሁ። የጉዞ አማካሪ የግል ድርጅት ናቸው። 80% የዱቤ አገልግሎትን አመቻችቶልናል። ሃንጋሪ፣ ኦስትሪያ፣ ፊንላንድ ወዴት መሄድ ይፈልጋል? የሚፈልጉትን ሀገር በትክክለኛ የሥራ ዕድል አመቻችቶ ያውም በጥሩ ክፍያ 80% ዱቤ አዘጋጅተው ኑ ይላል። በተጨማሪም ከባንክ ጋር ነፃ ብድር የሚፈልጉ ካሉ ውል አዘጋጅተው ይጠብቋቸዋል። እጅግ በጣም ለየት የሚያደርገው ደግሞ በ45 ቀን ውስጥ ቪዛው እጃችሁ ላይ መድረሱ ብቻ ነው። በተጨማሪም አከፋፈሉ እጅግ በጣም ቀላል ነው። 80% የብድር አገልግሎት ስናመቻች 20%ን ደግሞ ለሚከፍሉት ቼክ ዋስትና እንሰጣለን። 100% የተረጋገጡ ህጋዊ ጉዞዎችን እኛ ጋር ያገኛሉ። ይጎብኙን ይላል። እድሎን ይጠቀሙበት። እዚህ ጋር ግን ወደ ተለያዩ ሀገራት መሄድ ለሚፈልጉ ሰዎች እንዴት መሄድ እንደሚችሉ ማስታወቂያ እየሰራ ነበረ። አያችሁ፣ እንደነዚህ ያሉ ሰዎች ገንዘብ ሲከፈላቸው ገንዘባቸውን እንጂ የሚያዩት ስለዛኛው ሰው ህይወት ምንም አያገባቸውም። እሱ በሰራው ማስታወቂያ ግን የስንት ሰውን ህይወት አበላሽቷል፣ የስንት ወጣትን ተስፋ አጨልሟል። ከዚህ በፊት
ሁሉም ሰው የዘራውን ነው የሚያጭደው የሚባለው ለዚህ ነው። አየህ ልክ ዛሬ ላይ እሱ ሲጨንቀው እንዴት ነው ወደ ውጭ ሀገር መውጣት የሚቻለው ብሎ ደግሞ ሰው ይጠይቃልና ላንተም ሆነ ለመሰሎች መናገር የምፈልገው ነገር ቢኖር ሁሉም ሰው አንድ አይነት እንዳይመስላችሁ። በእናንተ አስተሳሰብ የኢትዮጵያ ሕዝብ ሾርት ሚሞሪ ነው፣ ዛሬ ያወራ ነው ነገ ይረሳዋል ብላችሁ እዚህ መጣችሁ ሕዝቡ ላይ የምትቀራረጹት ነገር አለና በነገራችን ላይ ይሄ ልጅ አሁን ያሰማችሁን አይነት ማስታወቂያ ሲሰራ አንድ ማስታወቂያ ብቻ አይደለም የሰራው፣ ሌላም ደግሞ ወደ ዱባይ መሄድ የምትፈልጉ ብሎ እንዲም ብሎ ተናግሮ ነበር። ያው እኔ ሁልጊዜም ሳወራ በመረጃና በማስረጃ ስለሆነ ይሄንን ቪዲዮ እስኪ ትንሽ ተመልከቱት። 1 ሚሊዮን ኢትዮጵያውያን በዱባይ ስራ የማስቀጠር ዓላማ አለው። ሻውም የስራ ልምድና የትምህርት ማስረጃ ሳያስፈልግ ትኬትና ቪዛን የሚችላችሁ ደግሞ ድርጅቱ ነው። ይህን ያሳወቀው ኢቲጆ ሰማችሁ አይደለ? እነሱ ሌላ ሰው ወደ ውጭ ሀገር እንዴት እንደሚሄድ ይጠቁማሉ፣ ለራሳቸው ግን እንዴት ከሀገር እንደሚወጡ ግራ ገብቷቸዋልና አንድ የሚባል አባባል አለ፣ ጠንቋይ ለራሱ አያውቅም እንደሚሉትና በዚህ አጋጣሚ የኢትዮጵያ ሕዝብ እንድታቁ የምፈልገው ነገር እዚህ ሶሻል ሚዲያ ላይ ታዋቂ ናቸው ምናምን ብላችሁ ገንዘባችሁን በእንደነዚህ ያሉ ሰዎች የምትበሉ ሰዎች ጥንቃቄ ልታደርጉ ይገባል። ይህንን ቪዲዮ መስራት የፈለግኩት እሱም ከዚህ በኋላ ላለው ሕይወቱ እንዲማር ነው። ያለፈ ታሪኩን እያስታወሰ ለሚናገረው ነገር ኃላፊነት መውሰድ እንዲችል ነው። ዝም ብሎ እየመጣ ብቻ ትላንት እሱ በተናገረው ነገር ሌሎች ሰዎች እንደተጎዱ ረስቶ ዛሬ እሱ ጉዳት ሲያጋጥመው እስኪ መፍትሄ የሚሰጠኝ አካል ብሎ ቪዲዮ በሚሰራ ሰዓት የሌሎች ህመም በዚህ አጋጣሚ እንዲሰማው ብዬ ነው ይሄንን የነገርኳችሁ። በዛውም ደግሞ ሌሎቻችሁም እንግዲህ መጥተው ማስታወቂያ ሲሰሩ ከነዚህ ሰዎች ፐብሊክ ፊገር ናቸው፣ ብዙ ተከታይ ያላቸው ታማኒ ናቸው እያላችሁ ገንዘባችሁን እንዳትበሉ ይጠቅማችኋል ብዬ ነው ይህን ቪዲዮ እየሰራው። እኔ እንደምታውቁኝ ሶሻል ሚዲያ ላይ ላለፉት 8-10 ዓመታት አለሁኝ። ነገር ግን አንድ ቀን የግልም ሆነ የመንግስት ኮሜርሻል ማስታወቂያዎች ሰርቼ አይታችሁኝ አታቁም፣ ወይም በፔጅ ላይ አይታችሁ አታቁም አይደል? ያ የሆነበት ምክንያት ግን ማስታወቂያ የሚያሰራኝ አጥቼ አይደለም፣ ወይም ደግሞ እነሱ የሚከፍሉት ገንዘብ ሳይጠቅመኝ ቀርቶ አይደለም። ማስታወቂያ የሚያሰሩ ሰዎች ብዙ ብር ነው የሚከፍሏችሁ፣ ያጓጓል የሚሰጧችሁ ገንዘብ። እኔ ግን ዛሬን ሳይሆን መኖር የምፈልገው ፎር ዘ ፊውቸር ስለሆነ የወደፊቴን አስቤ ነው ምንም አይነት ማስታወቂያ እስከዛሬ ያልሰራሁት። ምክንያቱም እኔ ምክንያት ሆኜ ሌሎችን አደጋ ላይ መጣል ስለማልፈልግ ኃላፊነት የሚሰማኝ ሰው ስለሆንኩኝ ከገንዘብ ሰላሜን ስለማስቀድምና ሕሊናዬ ነፃ እንዲሆን ስለምፈልግ ምንም አይነት ማስታወቂያ ሶሻል ሚዲያ ላይ እስከዛሬ በህይወቴ አንድም ቀን ሰርቼ አላቅም። ሰርታል የምትሉ ሰዎች ካላችሁ ደግሞ ማምጣት ትችላላችሁ። ያው ኬትም ልታመጡ ስለማትችሉ ነው በኮንፊደንስ ይህንን የምላችሁና እንዲህ ሰውን ስናገር እኔ በጎን እያደረግኩኝ ሌላውን ለመምከር ፈልጌ እንዳልሆነ በዚህ አጋጣሚ እንድታቁት ነውና ሌሎች ሶሻል ሚዲያ ላይ ብዙ ተከታይ ያላችሁ ሰዎች ዛሬያችሁን ሳይሆን ነጋችሁን አስባችሁ መኖር እንድትችሉም ለእናንተ ምክር እንዲሆን ነው እንግዲህ ይሄንን ቪዲዮ እየሰራውላችሁ ያሉት። አንዳንድ ሰዎች የሚሰጣቸውን ገንዘብ ብቻ እየተመለከቱ የማህበረሰብ ኃላፊነትን ወደዛ ጥለው በሚያደርጉት ነገር ብዙ አይነት አዘቅት ውስጥ ሲገቡ ከዚህ ቀደም አይታችሁ ታውቃላችሁ። እነ ሙሴ ሰለሞን፣ እነ ፊታውራሪ ሚኪ በሰሩት ማስታወቂያ ምክንያት ምን አይነት ችግር ውስጥ እንደገቡ የቅርብ ጊዜ ትዝታዎች ናቸው ብዬ አስባለሁ። እነ መንሱር ጀማልን ጨምሮ እንዲሁም ታላላቅ የሚባሉ እነ ሰራዊት ፍቅሬ ምናምን ታዋቂ የምትሏቸው ሰዎች የህዝብን ኃላፊነት ወደ ጎን ብለው ፊት ለፊት የተሰጣቸውን ገንዘብ ብቻ በማሰብ በሰሩት ነገር ብዙ አዘቅት ውስጥ ገብተው ስለነበረ ወንድማችንም እንግዲህ ዛሬ ላይ እንዲህ ብለ የጠየቀው የሆነ አይነት አጣብቂኝ ችግር ውስጥ ገብተ ሊሆን ይችላል። ነገር ግን እኔ ይህንን ቪዲዮ እየሰራው ያለሁት አንተ ላይ ለመፍረድ ወይም ደግሞ ያንተን ውድቀት ተመኝቼ ሳይሆን ትምህርት እንድትወስድና ለሌላ ጊዜም አስተውለህ መራመድ እንድትችል ምክር ቢጤ ልስጥ ብዬ ነው። ከዚህ ቀደም እንደምታውቀው በአንተ ዙሪያ ምንም አይነት ቪዲዮም ሰርቼ ማላክም፣ በግልም አንተዋወቅም፣ ሌላ ችግርም ስለሌለብኝ የቪዲዮ ዓላማ ግን አንተም ሆንክ ሌሎችም እኔ ሁልጊዜ የምሰራቸው ቪዲዮዎች ከሀቅና ከእውነት ጎን ነው የምቆመው። ማህበረሰቡን የሚያነቃና የሚያስተምር ነገር ነው ብዬ ካሰብኩኝ የትኛውንም ነገር አቀርባለሁ። ግን የማቀርበው ነገር ዝም ብዬ በስሜታዊነት ተነሳሽቼ ሳይሆን በማስረጃና በመረጃ አስደግፌ ነው የምለቀውና ላንተም እንዲሁም ላንተ መሰሎችም ትምህርት እንዲሆን ብዬ ነው ይሄንን ቪዲዮ የሰራሁት። እስኪ በዛሬ ቪዲዮ ዙሪያ እናንተም ሀሳብ አስተያየት ካላችሁ ከስር ኮሜንት ጻፉልኝ። እናንተ ይላ ነበርኩ። መልካም ጊዜ